ባለሱቅ ለጥፍልኝ እስኪ። ስንት ነው? 10 ብር። ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም አባት እርጥላል። ወይኔ እናቱ በጣም አመሰግናለሁ። በእውነት ጥሩ ሰው ነሽ። እሺ በል አምጣ ስልክህን አምጣ። ስልኬን? እሺ። ኧረ ምን ችግር አለው? ለአንቺ ደግሞ ይሄው ሰዓትህንም አምጣ። ምን ችግር አለ? ኧረ ይሄው ኪስ ውስጥ ያለ ብር ነው። እሺ በኩልም ያው ናት። አንገትሽ ላይ አለች። አንገቴም አሁን ኪናት ይያዛከራሲ ለታክሲ። እሺ እናቱ ግን በጣም አመሰግናለሁ። በእውነት ጥሩ ሰው ነሽ። እሺ እሺ። እኔ የምለው ኪንጎ ግን አባትህ 2 አህዮች አልነበሩት እንዴ? የት ሄዱ? እኔን ለማስተማር ብሎ እኮ ሽጧቸዋል። አባትህ ግን ሞኝ ነው። በስማ እንዴት ማለት? አንድ አህያ ለማስተማር ብሎ 2 አህያ ይሸጣል እንዴ? ምን አልክ አንተ? ልጅ እንደው ሁሌ ነግርሃለሁ እያልኩ ግን ለምን የፌስቡክ አጠቃቀምህ ለከታ አይኖረውም? ሁሌ እኮ እሱ ላይ ተጥለህ ነው የምትውለው። እንዴ ፋዘር ደግሞ እሱ ምን ችግር አለው እንዴ? ጊዜህን በሙሉ እሱ ላይ እያሳለፍክ እኮ ባህልና ወራችንን ረሳ። አረ ባህላችንን እኔ በደንብ ነው የማውቀው። እስቲ ለምሳሌ በግ እንዴት ነው የሚታረደው? በጣም ቀላል እኮ ነው። መጀመሪያ በግ ተራ ትሄድና በግ ሰርች ታደርጋለህ። አረግ በግ ትፈልጋለህ ማለትህ ነው? እሺ ከዛስ? ከዛ ገዝተህ ታመጣና መሬት ላይ ዳውንሎድ ታደርገዋለህ። መሬቱ ላይ ታስተኛዋለህ ማለትህ ነው? እሺ ከዛማ የበጉን አንገት ሾርት ከታረገውና አላስፈላጊ ነገሮች ሪሙቭ ታደርጋቸዋለህ። ወቸ ጉድ! ባርከህ አርደህ ቆዳውን ትገፋዋለህ ማለትህ ነው? እሺ ከዛስ? በመቀጠልማ ሆዱን ኦፕን ታረገውና ውስጥ ያሉትን አፕሊኬሽኖች ታወጣለህ። እሺ ከዛ ፎልደር ላይ ታስቀምጣቸዋለህ ማለት ነው። አጀብ እኮ ነው። ከዛስ? በመጨረሻም ላይ ያደረግነውን ስጋ ወደ ሆዳችን መኮሰት ነው። ሰላም ኮማንደር። እሺ ምን ነበር የኔ ጌታ? 5 ሊትር ዘይት ልገዛ ነው ኮማንደር። እና ማለት ለምን እዚህ መጣ? ያው ከገዛው በኋላ ከለላ እንዲደረግልኝ ለማመልከት ነው። አባዬ አንድ ነገር ግር ብሎ ነበር። ምንድነው ግር ያለህ ልጄ? እኔ ምለው የሰው ልጅ የመጣው ከምንድን ነው? አሪፍ ጥያቄ ነው ልጄ። የሰው ልጅ የመጣው እንዴት መሰለህ? መጀመሪያ አዳምና ሔዋን ነበሩ። ከዛ እነሱ ልጅ ወለዱ። ከዛ ልጆቻቸውም ልጅ እየወለዱ እንደዛ እያለን ነው እንግዲህ አሁን ያለነው ላይ የደረስነው።